ምንም ጋር ችግር የለብንም። መልካም ይቅርታ ትበል በቃ ክብር ትስጥ። አሁንም ክብር ትስጥ ነው። ሰላም ታውራ እስኪ አንቺ ቆይ አንቺ አንቺ ማሬ አኔ ለራችሁና ታውራ ሰላም አውሪ ሰላም አውሪ አውሪ ሰሚራን ጠይቃታለሁ። ሰሚራ እኔ ቤተክስ ነው እኔ ቁርባኑን ይይዛለሁ። እኔ ወለልታ ልጆች የሰደኳችሁ ነገር የለም። ግን ወለልታ ልጆች በሚኒ በሰው ፎቶ ትዘጋጅቃላችሁ ብቻ ሁነቱ አውርቻለሁ። ከዚህ በላይ ያልኩበት ነገር የለም። ቁርባኑን ይዘ በቪዲዮ መጥቼ ለእናንተ ቤተላ ይቅርታ ይጠይቃሉ። እናንተ ያላጓ ከሰደኩ ከሆነ ቤተላ እዚህ መታ ተጠይቅ አልሰማም እዚህ መታ ማን ስለሆነች ነው? ዝም በይ ቆይ አንዴ ሰላም ዝም በይ ተውት ካላቸው እኔ ተዋለሁ። እኛ እንተዋለን። እስኪ እናንተ ፍረ ላችኋለሁ። ስለዚህ ግን ይቅርታ እያልኩም ብዙ ዘደለኝ ተሰምለው ቦይስ ቀደናል። ሰሚራ ወይ ወለታ ያሳደረኩበት ቦይስ አለን፣ መረጃ አለን ያሉ መረጃ ያምጡና የእናንተ ቤት ያሰሙን። እኔ መረጃ ነኝ። ብላችኋል እናንተ ማታም እንደዚህ ስንጠይቅ ሪኮርድ ዩቱብ ላይ ተቀዷል። ይሄንን ሪኮርድ አምጡና እሷም ቪዲዮ ትውጣ። ሰላም ዝም በይ ማንሽም እየመረሽ ቢሆን ዋጪ እየመረሽ ቢሆን ዋጪ። ሰሜራ አልፋታትም። እግዚአብሔር ነው የምላችሁ አልፋታትም። ትናንትና ከራሴ እግዚአብሔር ወደ ሀገር እግዚአብሔር በሰላም አያስገባኝም። እኔ ለሃይሚ ደም ሰጥቼ ነው የምወዳት። ዳሜን ሰጥቼ ነው የምወዳት። ትናንትና ምን ሰላም እያባባስን አይደለም፣ ተርቅ ላይ ያለ ነው። ነገሮችን እያደረገ ነው ማለት ነው። ማፍቴ ነው መሰለኝ። ወደድኩ አልወደድኩም አዳምጪ። ወልጄ አይደለም ማፍቴ ነው መሰለኝ። ሁላችሁ መጣችሁ አልፋታትም። አልፋታትም ነው። ዝም በይ አያገባሽም። አንቺ የማንም ጠበቃ ይቅርታ አደርጋለሁ። ቪዲዮ ራሱ ወጥቼ ይቅርታ አደርጋለሁ። ግን ሪኮርዱን አምጡ ነገረች አለች። እናንተ አያገባሽም። ሰላም አያገባሽም። ዝም በይ ሂጂ ከዚህ ቤት። አንቺም ብትሆኒ ማለት ነው ማለት ነው። እናዳምጥ ወጌላ ማለት ነው። ትጸጸታለች። እያንዳንድሽ እሱን ቃል ያዙልኝ ትጸጸታለች። እያንዳንድሽን አምጥተን ነገ ሲንዘጋጅ ለማለት
አፋቸው ማለት ነው። ሰሚራ ግን እናንተ ማታ እዚህ ቤት ገብቼ ነበር። እዚህ ቤት ገብቼ አውርተን ግን ሪኮርድ አይደል ምሩ መረጃ አይደል ብላችሁ በጆሮ የሰማት ፍቅር አለች እዚህ ጋር ፍቅር አለች። ዝም በይ አንቺ ኪያ ኪያ ዝም በይ ኪያ እኔ አወራታለሁ ዝም በይ እስኪ ዝም በሉ እስኪ ዝም በሉ። ሰላም ማለት ነው አንድ ነገር ሰላም ማለት ነው። ስሚማ ትላንት ወዲያ በጠዋት እግዚአብሔርን በጠዋት እኔ የሰው ቤት ነው ያለው፣ በሰው ሀገር ነው ያለው። ሃይሜንም ብሩኬንም እኔ በሚዲያ ነው ያወቅሁት፣ ሰሚራን ጨምር በሚዲያ ነው ያወቅሁት። እግዚአብሔር ደግሞ ከምንም በላይ ነው ጌታ ማለት ነው። ሰሚራ ትላንት ወዲያ ጠዋት ማለት ነው ቤቷ ከፍታ እንደዚህ አወረች። እነዚህ የወላይታ ልጆች ማለት ነው ፉንጎች እነሱ ናቸው የብሩኬና የሃይሜ እናት እንደሚያዘቅዝቁ እንደሚያደርጉ እነሱ ናቸው እንጂ ምናምን ብላ አወረች። እሱን አንድ በይ። ሁለተኛ ደረጃ ደግሞ ከዚህ በፊት ማለት ነው ማይኪንግ ጋር የሆነ ምክንያት ተጣልታ ማለት ነው የወላይታ ልጆች ብላ እኛ ስም አጠፋች። ዝም ብለን ትተናል። እሱን ቆጥረን ማለት ነው። አሁን ደጋግማ ትሰድባለች። ግን እሱንም ፈተናል እኮ እኛ እኮ ለጌታ ብለን እኮ እኛ ችግር የለብን። እኛ የፍቅር ሀገር ልጆች ነን። ችግር የለም እኮ እኛ እኮ እንፈታለን። ግን ለምንድን ነው መታ ፍቅር እኔ እንደዚህ ብያለሁ አላልኩም፣ ግን ብያለሁ አላልኩም፣ ግን አላልኩም እንደዚህ እናንተ ካላችሁ እሺ እኔ እንደዚህ ለማለት አልፈለኩም። እናንተ ግን በሌላ ነገር ተረዳችሁ። እሺ ይቅርታ ብል ምን ችግር አለ ነው ወይ አላልኩም። እሺ እናንተ ይቅርታ ጠይቁ። እኔ እንደዚህ እናንተ እግዚአብሔርም አላልኩም፣ ግን እናንተ የኔ ፎቶ ዘግዝቃችኋል ብል እኔ ይቅርታ ታይሶን ጠይቃታለሁ። ይቅርታ እኮ ማለት ትልቅነት ነው። ግን እሷ ምን አለች መሰለኝ ቤቷን አስገብታ አትጂ አትውጪ ስልኮ ነው እነዚህ ዲቃላዎች እንደዚህ ትሰድባለች። ይሄ እኮ አንድ ቀን ከዛ በላይ ዲቃላ ማለት ሰላም ደግሞ ምንድን ነው የተባለው? እኛ ፖሊስ ሊሰነይ ቤቷ ከፍታ ምንድን ነው ያለች? ሀዲያዊ ቤታቸው ዞክ እየገቡ ነው የሚዋለው። ይህ ቤታቸው እናታቸው ኮንጎጣ መገስታቸው አታውቅም። የምድረ ይከካም ናቸው አለች። ሊሰነይት ቤቷ ከፍታ ቤር እና ቤት እየተነካኩ ነው ያለው። አሁን አንድ ቤር ስናስቆም አንድ ቤር እየተነሳ ነው ያለው። በምን ምክንያት ነው? ኢንቱ በራሳችን እየተነሳ ነው። ሰላም እንደዚህ እናታቸውን ኮንጎጣ መማርታ አርጉበት ልጆች ሰላም ሁሉ ይቅርና ማለት ነው። ሁሉ ይቅርና ፍቅር ሁላችሁ ተናጋሪ ሰሚራ ቤት ሂዱና ይቅር ባባለው በቃ ታሰ ሰሚራ ቤት ካለች አይደለ ወይም ደውሉላት። በቃ ሌላ ነገር አታምጡ። ወላሂ እኔ በቃ አንድ ድል ስጡልኝና እኔ ሰሚራን አመጣታለሁ። አንድ ድል ብቻ ስጡልኝ። አንድ ድል ብቻ ሂጂና አምጪ። በቃ ሂጂ አምጪ ወይ ደውሉላት። ሌላ ነገር አታምጡ። በቃ እባካችሁ ሂጂ አንፈልግም። ዜሞች ሂጂ ታች ላይ የኔ ወዳጅ ገባች እየተረጋጋው አትጩ
ስለዚህ ይሄ ነገር ይቆምና ከፈለገች ዘቅዝቀኝ፣ ከፈለገች አውጥታ ትዘቅዝቀኝ። እስ ብላ ምንድነው የሆነ ገብታ እንዳታደርጊ እንዲህ እየተባልሽ ነበር። አንቺ ማነሽ? የራሳቸው ጉዳይ ከያንቺ እኛ ለባንተሮቹ ምን የሚያገባኝ ነገር የለም እኮ ማንም ተቀዝቆ ታሪክ የለም። በቃ እኛ ይብነት ይበልጣል። ይህ በቃ አንድነታችን ይበልጣል አለን እኮ እኔን ቤቷን ታብታብ ሰላም ውጪ፣ በቃ ሰላም ውጪ። ሰሚራን አምጫት፣ ሰላም ውጪ አምጫት እና መልሼ አስገቡልኝ። እኔ ሰሚራን አመጣለሁ። እሺ ሂጂ። ቦታ ከሌለ እኔ ወርዳለሁ፣ ታች ሆናለሁ። ሌላ አታቀሳስሩ፣ ምንም ነገር አታምጡ። አደራ አደራ። ነው ማውራችሁ። እሺ አቁሙ በቃ። ሰሚራ ይቅርታ ማለት አልፈለገችም አይደለ? በውስጥ አውሩና ይቅርታ ያባባላሉ። ማርያም ትናንትና እኔ በዙ ነገር የተሰደብኩ ነበር። ሰሚራም ፍቅር ማይኪንግ ማናችሁም ለእኔ አንድ ናችሁ። ይቅር በቃ ይህን ነገር ተውት። አሁን ብሩኬንና ሀይሚ ሞደል ብሔረሰብ የሚያመራርጥ ነገር የለም። እግዚአብሔር አሁን ሌሊት ነው ኔላ እናንተ ስትጨቃጨቁ ስለሰማውን የገባው በቃ ተውት። አልፈለገችም በቃ አይደለ? በውስጥ ይተራረቁ በቃ በውስጥ ይተራረቁ። አይ ኖ ያሳፍራል፣ ግን በቃ ተውት። ነገር ሁለት ቀን እንዴት ሰው ልጅ ይጨቃጨቃል በዚህ ነገር? ይቅርታ ደግሞ ማለት አዳምጪኝ አንዴ። ይቅርታ አዳምጪኝ። ይኸውልሽ እሷ እየተገፋች ያለችው በሙሉ 2 ሰዓት ተኩል ድረስ የተቀመጠች ልጅ ሄዳ አጠገቧ አንቺ እንዲህ እየተባልሽ ነበር፣ አንቺ እንዲህ እየተባልሽ ነበር፣ ለምንድን ነው የምትይው? ከኛ ጋር እኮ ይቅርታ ትበል እያለች ነው። እንዴት ይባላል እንደዚህ? እንዴ ህሊና እኮ መኖር አለበት። ቅላት የሚባለው እናንተ ቴጂ ሶሶ ማለት ነው፣ ሶሶ ማለት ነው። ሶሶ እና ቴጂ ሁላችን ስሙኝማ። ሳሚራ እንዲህ እያለች ነው ቸሩን አሁን ከቸር ሸር አድርጉና ቸርን ትምጣ እዚህ ምን እያለች ነው ሳሚራ? እኛ ሌሊት ሁላችን ተኝተናል። ከዛ በኋላ እኛ ገስት ላይ ስንኖር ተኝታለች። ከዛ አትገባም ብላ ሶስት ሁላችን ወጣን። ከዛ ሌሊት ገብታ እኔ ከብሩኬ ጋር ከብሩኬና ከሀይሚ ጋር ምንም ጉዳይ የለም፣ እኔ ጉዳይ ያለው ከሀሰኒ ጋር ነው፣ እነሱ አንድ ላይ ከሆኑ ችግር የለም ምናምን ብላ ማለት ነው። ሳሚራ እንደገና እያወረች ነበር። እና ደግሞ ፍቅር ተብያ እቺ ዲቃላ ምናምን ብላ እየሰደቡ ነበሩ አሉ። እሱንን ሰምቼ ያጣጥ ያልኩኝ ማነች ነው እሷ መታ 2 ቃላት 2 ፊደል ብቻ እኮ ነው 2 ፊደል ብቻ እኮ ነው መታ እናንተን አሳዝኛለሁ። እሺ ይቅርታ ለብሩክና ለሃይሚ ቦታ ካለች እኔ እኮ ትናንትና እኔ ጨረቃ ፋሚሊ የብሩክና የሃይሚ ወዳጆች ማለት ነው ብሩክና ሃይሚን ዘቅዝቅ ያለው እሱን ለብሩክ ለሃይሚ ክብር ነው። እሱን ደግሞ ይቅርታ አድርጉልኝ። ይሄ ግን የዘገያዝ እሱ የብሩክንን ፈትቻለሁ እናንተን ትናንትና ነግራቸዋለሁ፣ ግን አልፋታትም። ካሜራ አሁንም ቢሆንም ይቀጥላል። እዚህ ጋር ይቆማል አይደለም ይቀጥላል። እሷ ይመታ ይቅርታ ካላለች ይቀጥላል። ለምን ካልጠየቀች እግዚአብሔርን ማለት ነው እግዚአብሔርን ሌላ ሰው ስላለች ቅድም አንቺ ብለሻል። ሳሚራ በፈጣሪ ገብተሽ ስላለ ምን ትላለች? በኮሜንት ላይ ሌላ ነገር ትስሳሚራ የማቀታነች ሳሚራ ማንም እንደ ማንም ተራ ሴት እኮ ነች። ተራ እኛ ሁላችን እኛ ላይ እኮ ነኝ ያለ ነው ፍቅር። ለምንድን ነው እንደዚህ ምትላችሁ? እርቅ ላይ ናት። እናንተ ሌሎቹ እንደፈለጉ ሲሳደቡ ማለት ነው እንደፈለጉ ሲታርጉ። አሁን ትልቁ ላስቀምጫ ሳይቻለሁ እንደዚህ ሲታርግ ብሩክና ሃይሚ ደስ ይላል አይደል? እነሱ ይሄን አስቀምጠው እኔን እየሳደቡ እቺ ዲቃላ ልጅ እቺ ሻርሙጣ ልጅ ብሎ ይሄንን ማንነት እኔ ሲጀመር ማለት ነው እኔማ የራሴ ማንነት ፍቅር ማታ አወራን አይደል እንዴ? ማታ አወራን እኮ ስንት ሰዓት ዛሬ ሰሜራ ሰው አንቺ ፍቅር ማለት ነው። እዚህ ጋር ቲጂ ሁላችሁም እኮ ታላቅ እናቶች እህቶች እኮ ነው እያወሩት ያሉት አይደል እንዴ? አታካፉ በቃ ይቅር አላችሁ። ማታ እኮ እዚህ እኮ ነው ላብላ ያደር ነው አይደል እንዴ? በቃ
ዝም ይቅርታ አልልም እያለች ናት። ምንም ነገር ሌላ ማለት ነው። እኔ የብሩኬና የሃይሚና የብሩኬ ያነሳው ለምንድን ነው? በማ ምክንያት ነው? አንደኛ ለሃይሚ ብዬ፣ ሁለተኛ ደግሞ ለፈጣሪ ሰው ለቴዲ ብዬ እኮ ነው። ቴዲ ነው ትልቅ ሆና እሱ የራሱ እኔ ከሳሜራ ቴዲ ከሳሜራ ያንሳሉ ማለት ነው። እዚህ ጋር መጥተው እኛ እየለመኑት ዝም በይ አንቺ፣ ቆይ ዝም በይ ልንገራችሁ። ማነው ሲጦም ፍቃድ ሲጀምር እናንተ ምንድን ነው የምታወሩት? ይሄ ነገር ተውት ካላችሁ ነገም ደግማ ነው እንደዚህ አይነት የምታደርገው። እሺ ይቅርታ እኮ እሷን ልናመጣው እኮ ነው የኔ ወደ ማለት ነው። አሁን ሃይማኖት ሌላ ስሙ ወይ አንዴ ስሙኝማ ቴዲ እኮ የራሷ ያለች ሰው እኮ ነች። የራሷ ክብር ያለች ሰው እኮ ነች። ቴዲ እዚህ ጋር መታ ማታ እኔ በትገብታ ማለት ነው የራሷ በትብተኛ ሰው ቢሰራ የራሷ ህይወት ያለች ሴት መታ እንዲህ ብላ ስታወራ እንኳን እኔም ብትንቅ ማለት ነው። እኔ እንደኛ ኤክሶን ችግር የለውም። ለቴጂ ለሌሎቹ ብላ ብትመጣ ምን ችግር አለ? እና ታች ሆና ብላት እያወጣች የማናት እሷ የማጌታ ነች። እሺ ትመጣለች። ማናት? ምንም ችግር የለም። እሷንን ትቼ ነበር። ከዛ እቺ ፍቅር ተብዬ ዲቃላ ልጅ ብላ እየሰደበች ማነችና እንደ አዲስ አትነሺ፣ ፍቅር ብዙ ነገር አውርተናል። በጣም ቆንጅዬ ነኝ እንደማንም። እሺ አይኖ ዲቃላ እሺ እናቃለን። የኔ ውድ ጾመኛ አይደለሽም ግን እኛ እኮ ጾመኛ ነን። አናሳዝንሽም? ይቅር አላልንም እኮ ይቅር እኮ ብለናል። እህቶችሽ እኮ እየለመና አይደል? እንደዚህ አይደለም። ይኸውልሽ ፍቅር ይሄን ሁሉ ሰዓት ሌሊቱን በሙሉ ቁጭ ብለን ያወራነውን ነገር ገደል አትክተችው። አሁን እሷን እያባባሱ እሷን እያርገበገቡ ያሉት በጣም አስቀያሚ የሆኑ ሰዎች አሉና እነሱን ትተሻቸው። ይቅርታ ትልቅነት ነው። እሷ ካወቀችበት ይቅርታ ትልቅነት ነው። እሷ ለውራድ ሰላም አለ ቦታ ምንም ነገር ፍቅር ልታመጪ አንፈልግም። ማታ ያየነው ነው ፍቅር እባክሽን ያየነው ነው። ቀይዱ እባክሽን አንፈልግም። ጾመኛ ነን እናውቃለን። በቃ ማታ ያየነው ነው ፍቅር አንፈልግም። አንሹ አንዴ አንፈልግም። በመድኃኒዓለም አንፈልግም። እንዴ ይቅርታ ማለት ምንድነው? እንደዚህ ጋራ የሆነ ማለት ያሳፍራል እንዴ? ይቅርታ ማለት ጋራ እናንተ ዛሬ ነገር ስራችን እየሰራቸው እኛ ሶስተኛ ሆና የተቀመጠች ልጅ ይቅርታ እያለች ዛሬ ጠዋት ሰማሁ። ዛሬ ሱቢ ሰዓት ነው የሰማሁት። እንዴ እዚህ ጋር ሌላ ልንገርሽ ሌሊት ማለት ነው ሌሊት ገብቶን ከፍታ አስቴርም ነበረች፣ ሳሚራ ነበረች። ይህ ሁሉ ነገር እየወዳለሁ አቱረጂ እና ቁጭ በይኔ ወዳለሁ። አንቺ ወዴት ነው የምትሄጂው? ይሁን ትጂ ይኸው አትሄጂ አንቺ እኮ እዚህ አስታራቂ ከሆነሽ እኔ አስታራቂ ሆኜ ማለት ነው። እመቤት የሰሙኝማ ትላንትና ብዙ ስድብ ቴክስ የተደረገልኝ አንቺ እየመረጥሽ ነው ተብዬ ማንንም አልመርጥም። ማናችሁም ለኔ አንድ ናቸው። ይኸው እመቤት የልጆቼ እናቴ ሁላችሁም ለኔ አንድ ነው። አንድ ናቸው። እችን 4 ቀን መግባት አልፈለኩም የጨረቃ ፋሚሊ ቤት ማለት ነው። ግን ትናንትና ቴክስ ተደረገልኝ 25 አንድ ሰው ብቻ እስኪ አንድ ሰው ብቻ ያውራ። ሰላም ታውራ። አንድ ሰው ብቻ ያውራ።
አንድ ጊዜ እንደማ እናንተ ሰላም 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 ስባል ስገባ ፍቅር ሰሚራ ማይኬድ እናንተ ለእኔ አንድ ናችሁ። ሁላችሁም የጨረቃ ፋሚሊ ማንንም የመረጥ እኛም እንደዛው ፍቅርም ከተናደደች ማድረግ ያለብኝ እኛም እንደዛ እያለን ሰሚራ ቤት ማለት ነው መግባትም የለብኝም። እግዚአብሔርን ነው ከአንቺ በታች ሌሎችን ማይክ የያዙ ነው። ከአንቺ በታች ያለችው እስኪ እናንተ አውሩ። ሳላን ቆይ ባንዴ ማይክ ያዥ። እስኪ ታች ያለችው ልጅቷ የሚታወራው ነገር ካለ እንሰማለን። እስኪ አውሪ። ማን ነው? እኔ ነው አይደለም። ታች እቺ ከቴጂ ታች ያለችው እኮ እኔ እኮ አሁን ነገርኩሽ እኮ እኛ የምንፈልገው ፍቅር ማታም ሌሊትም አውርተናል፣ ሁሉን ነገር አውርተናል። ሁሉም ስንት ሰዓት ሙሉ ነው ቁጭ ብለን ያልነው። ለዛ ትልቅነቷን የአይሚን ፍቅር የብሩክን ፍቅር ካላት መታ ትልቅነቷን ታሳይ። አሁንም እያለን ያለ ነው። እዛ ጋር ደግሞ ሄዳችሁ ከጎኗ የምታሽቃብጡ ሰዎች ካላችሁ እረፉና ቁጭ በሉ። መታ ይላርግሽ በላል ይቅርታ ትበል። ትልቅነት ነው። አስተር ናት። አንድ ቁጥር አስተር ናት። ማለት ነው። እኔ ይኸውልሽ ነገር አባሳለሁ ምናምን እሳደባለሁ ብዬ አልገባውም። ቁጭ ብዬ እየሰማኋት ነው። ከኛ ጋር ነበረች ሌሊቱን አስተር ረፊ እያለች እሱ አይደለችም ፍቅር እሱ አይደለችም። አልጠራውም አስተርም እቺ ጨረቃ